አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ድና የተከበራችሁ የፖዚቲቭ ቻናል ቤተሰቦች ከኛ ጋር ሁሉም ሰላም አልሐምዱሊላህ። በቅድሚያ ለቻናሌ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። እንዲሁም የምለካቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር በማድረግ ለዘመድ ጓደኛ ለቤተሰብ አስተላልፉላችሁ። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በውስጥ መስመር ታናግሩኝ ትችላላችሁ። አድራሻዬ ወሎ ኮምቦልቻ ነው ያለው። የትም ቦታ ሆናችሁ ዘዙ፣ ባላችሁበት እናደርሳለን። ዛሬ ቀጥታ ወደ ቪዲዮ ስገባ ደግሞ የሲንጀር ትምህርት ክፍል 5 ነው ይዤላችሁ የመጣሁት ማለት ነው። ትናንትና ክፍል 4ን ለቅቄላችኋለሁ ዘርፍ አደራረግ። አሁን ዛሬ ደግሞ የከፋይ የፍራሽ ልብስ እንዴት የትራስ ልብስ ከላይ እንደምናወጣለት ነው ማሳያችሁ። በነገራችን ላይ የጨርቅ እዚህ ጋር አዲሱ ጨርቅ ነው። አሁን ላይ ሁሉም ሰው እየሰራ ያለው ነው፣ ፋሽን ነው ማለት ነው ይሄ ጨርቅ እና ይሄ ከፋይ ሲሆን ከእግሩ ላይ ከታች በኩል ማለት ነው ከአንደኛው በኩል ነው የትራስ እናወጣለታለን እና የምናውቀው እንደዚህ ነው። ከላይ እንደዚህ የፋብሪካው አለ፣ የራሱ ቅርጽ አለ፣ የፋብሪካ መሆኑን የሚያስታውቀው ማለት ነው። በአንድ በኩል ፋብሪካ አለው፣ በታች በዚህ በጫፍ በኩል እንደዚህ ከነ በኋላ ማለት ነው በዚህኛው በጫፉ በኩል በዚህኛው በኩል የፋብሪካ አለው ማለት ነው። ከዛ እዚህ ጎንና ጎን ላይ ግን የሚቆረጥበት ስለሚያስታውቅ ብዙም አያሳስታችሁም እና ይሄ ልብስ አሁን ቁመቱ 2 ሜትር ከ90 ነው። 2 ሜትር ከ90 ነው። ስለዚህ ለፍራሽ ከታች ከአንደኛው ፋብሪካ በኩል ነው የምናወጣው። ከአንደኛው ፋብሪካ በኩል ለፍራሽ ለትራስ 75 ሴንቲሜትር እናወጣለታለን ማለት ነው። አሁን እዚህ ጋር ከአንደኛው ፋብሪካ በኩል እለካለሁ። መጀመሪያ የትራሴን ነው ለክቼ እንትን የምረል ማስቀረው የፍራሹ 2 ሜትር ከ25 ለክቼ አስቀራለሁ። ከዛ የሚተርፈው ከታች ከአንደኛው ፋብሪካ በኩል ከሁለቱም ፋብሪካ በኩል እናነጥፍና ከዛ የአንደኛውን ፋብሪካ ነው ቆርጠን የምናወጣው ማለት ነው። ከአንድ ፋብሪካ በኩል 75 ሴንቲሜትር እናወጣለታለን። እዚህ ጋር እዚህ ጋር እንደዚህ ለክቻለሁ። ስለዚህ ከዚህ በታች አሁን 75 ሴንቲሜትር ከዚህ በታች ለክቼ አወጣለሁ። ግን ለእናንተ ለማሳየት ነው አሁን እንደዚህ ቆሜ የምለካው ማለት ነው። የሚመቸው አንጥፎ ነው። እንደዚህ መሬት ላይ በአንድ ፋብሪካ በኩል እንደነገርኳችሁ እንደዚህ ታነጥፉታላችሁ። እንደዚህ ይነጠፍና በአንድ ፋብሪካ በኩል ከዛ ይሄ ጫፍና ጫፍ ላይ ከነዚህ ጋር እኩል መሆን አለበት። ከአንደኛው በኩል መባለጥ የለበት። ለምን ስንቆርጥ እንደገና በኋላ ትራሱን ስንሰራ ደግሞ ሊባለጥብን ይችላል። ከዛ ይሄንን ስቆርጣው እዚህ ላይ 75 ሴንቲሜትር አድርጌ እቆርጣለሁ። እዚህ ጋር በደንብ ልብ ብላችሁ የሚታዩት ማለት ነው። ከ75 ሴንቲሜትር መብለጥ የለበትም። ከ75 ሴንቲሜትር ከበለጠ የፍራሽ ልብስ በጣም ያንሳል፣ ያጥራል። ስለዚህ የፍራሽ ልብስ ካጠረ ደግሞ መቀጠልም ስለማንችል ሳፊ 75 ሴንቲሜትር አድርገን ነው መቆረጥ ያለብን። ወደዛ ነው የምንቆርጠው ማለት ነው። ወደዛ በኩል ይሄ የፋብሪካው ነው፣ ከዚህ በኩል ያለው የፋብሪካው ነው። ከዛ እንደዚህ ወደዚህ እንደዚህ ለክቼ ወደዛ ነው ቆርጬ የማወጣው። እዚህ ጋር በሜትር በደንብ እየለካችሁ አንድ ቦታ ላይ እየለካችሁት ያንን ቀጥታ ተከታዮች መሄድ የለባችሁ። በቆረጣችሁ ሰዓት በሜትር መለካት አለባችሁ። ምክንያቱም ልብሱ ተንሸራቶ ሊሆን ይችላል፣ ሊሆን ይችላል። ስለዚህ ይሄ አሁን እዚህ ጋር እንደምታዩት አሁን ቁመቱ 2 ሜትር ከ25 ነው። እንደዚህ ቁመቱ 2 ሜትር ከ25 ለአንድ ፍራሽ ልብስ አይቀላቀልም። በአንድ ከለር በዚሁ ከለር ብቻ ነው። ወደዚህ ወደ ጎን ስፋቱ ደግሞ 1 ሜትር ከ10 ለአንድ ፍራሽ ኢትዮፎም 70 በ12 1 ሜትር ከ10 ነው የሚበቃው ልብስ። ቁመት 2 ሜትር ከ25 ነው ማለት ነው የሚበቃው። ያው እዚህ ጋር እንዳሳየኋችሁ ከአንድ በኩል የፋብሪካው አለ። ይሄ አልተነካም። ከዚህኛው በኩል ያለው የፋብሪካው ብቻ ነው ቆርጬ ያወጣሁለት። ከዛ አሁን ከዚህ ላይ የቆረጥኩትን ለትራስ ደግሞ እንዴት እንደማወጣ ላሳያችሁ። እዚሁ ላይ በሰያፍ ዲዛይን ነው የሚሰራውና የሰያፉን ደግሞ እንዴት አድርጌ እንደማወጣ ከዚሁ ላይ ላሳያችሁ። ያሁን ከእግሩ ላይ ያወጣሁት ነው፣ ከአንደኛው ፋብሪካ በኩል ያወጣሁት ነው ይሄ ልብስ ማለት ነው። ስለዚህ እንደዚህ አድርጌ ላሳያችሁና ያው እንዲመች እንደዛ አጥፋችሁ መቁረጥም ትችላላችሁ። ግን እንዳያሳስታችሁ ደግሞ እንደዚሁ በቁመቱ ወደዚህ 75 ወደ ሆነው በኩል ወደዚህ 52 ነው የምትለኩት። 52 ሴንቲሜትር
ወደዚህ ቁመቱ ደግሞ 75 ይሄው ለአንድ ትራስ ማለት ነው። ሳይቀላቀል ከሆነ ለአንድ ትራስ። እኔ ግን ቀላቅዬ በሁለት አይነት ከለር ነው የምሰራው። ስለዚህ ሰያፍ የምቆርጠው ይሄን ሰያፍ ስትቆርጡ ደግሞ አቆራረጡን ትክክል እንዲመጣላችሁ ይሄንን እንደዚህ አድርጋችሁ እንትን ማለት ትችላላችሁ። ልክ እንደዚህ አድርጋችሁ ማለት ነው። ጫፍና ጫፍ ላይ ያሉት እኩል መምጣት አለባቸው። ይሄ እንደዚህ አድርጋችሁ መቁረጥ ትችላላችሁ። እንደገና ልምድ ላለው ሰው ደግሞ ምንም አሁን ለእናንተ ለማሳየት ነው እንጂ እንደዚህ ማጠፍ አይጠበቅብኝም በምቆርጥ ሰዓት ማለት ነው። በምቆርጥ ሰዓት እንደዚህ ማጠፍ አይጠበቅብኝም። ግን አዲስ ጀማሪዎች ምናምን ለሆናችሁ ደግሞ የግዴታ አጥፋችሁ ከጫፍና ከጫፍ ላይ እኩል ቢመጣላችሁ አሪፍ ነው። እንደገና በሌላ ከለር ያለውንም ደግሞ ስትቆርጡ እንደዚሁ በአንድ ሳይድ የምትቆርጡት ሁሉንም ማለት ነው። በአንድ ሳይድ አሁን ይሄ እንደ ዶቃ ከለር ነው የምቀላቅለው ከነጭ ጋር ነው ማለት ነው። ከነጭ ጋር ነው የምቀላቅለው። ነጩንም ግን እንደዚህ ቆርጥና ነጩንም እንደዚሁ ቆርጬ ከዛ ልክ ይሄንን አሁን እንደዚህ ነው የቆረጥኩት ወደዚሁ ማለት ነው። ያኛውን ነጩንም እንደዚሁ ነው የምቆርጠው። ይሄንን እንደዚህ ቆርጬ ያንኛውን ነጩን ደግሞ ወደዚህ እንደዚህ እንደ ኤክስ ነገር መቁረጥ አልችልም። ጭራሽ አይሆንም። በሙሉ ነው የትራስ ልብሱ የሚበላሸው ማለት ነው። እና በአንድ አቅጣጫ ነው መቁረጥ ያለባችሁ። ይሄ አሁን እዚህ ጋር ይኸው ሰያፍ ይሄ አሁን ለአንድ ትራስ ሆነ። እንደገና ይሄም ለአንድ ትራስ ሆነ የሚቀላቀልበት ስላለ ማለት ነው። ግን ያው ቪዲዮውን በጣም እንዳይረዝምባችሁ በማለት የሚቀላቀለውን ወይ ሌላ ጊዜ ሳጋጥም በደንብ አሳያችኋለሁኝ። ሲጋጠም ደግሞ እንዴት እንደሚጋጠም ማለት ነው። ይሄ አሁን እንደዚህ ሲጋጠም ስንት ይኸውላችሁ የአንድ ትራስ ነው እንደዚህ የሆነው። ግን ከዚህ በኩል ሌላ ከለር ስለሆነ ማደርገው ይሄን እናነሳዋለሁኝ። ይሄ ከዚህ ሌላ ነው፣ ይሄ ከዚህ ሌላ ነው። አቆራረጡ ግን እንደነገርኳችሁ ወደዚህ ብቻ ነው፣ ቀጥታ በአንድ በኩል ብቻ። የዛኛውንም ከለር እንደዚህ ብቻ ነው የምቆርጠው። በጀመራችሁበት አቅጣጫ ማለት ነው። በጀመራችሁበት አቅጣጫ ትቆርጣላችሁ። 52 በ75 ሴንቲሜትር የሚቆረጠው የትራሱ እና አሁን ለምሳሌ ከዚህ ላይ ከፍራሽ ልብሱ ላይ ለምሳሌ አሁን ያወጣሁት ለሁለት ፍራሽ ከሁለት ፍራሽ ላይ 2 ሜትር ከ20 ነው የፍራሽ ልብሱ። ለሁለት ፍራሽ 1 ሜትር ከ10 ለአንድ ፍራሽ ሲሆን ከሁለቱ ላይ 2 ሜትር ከ20 ማለት ነው። ከ2 ሜትር ከ20 ላይ ደግሞ ከታች ከእግሩ ላይ 75 ሴንቲሜትር ሳወጣለት እንደዚህ በሰያፍ ለሚቀላቀለው ለ8 ትራስ ልብስ ይወጣል ማለት ነው። 75 በ52 ሴንቲሜትር ይሄ ልክ ሳይቆረጥ እንደነበረው 4 ይወጣል እንደዚህ። ከዛ ይሄንን እንደዚህ በሰያፍ ተሰረጥቀው 8 ይሆናል ማለት ነው። ከሌላ ከለር ጋር ተቀላቅሎ 8 ትራስ ልብስ ይሰራል ማለት ነው። እና ያው የሰያፍ ዲዛይን አቆራረጡ ይሄንን ይመስላል። ሌላ ጊዜ ደግሞ የኤክስ ዲዛይን አቆራረጥ አሳያችኋለሁ። ሲቀጥል ደግሞ ይሄን ደግሞ እንዴት አድርጌ እንደማጋጥመው እንዴት አድርጌ ላይለን እንደምገጥመው በሌላ ቪዲዮ አሳያችኋለሁ። ያው ቪዲዮ በጣም እንዳይረዝምባችሁ በማለት ነው። በነገራችን ላይ ሲንጀር ትምህርት ስትከታተሉ ቪዲዮውን እስከ መጨረሻው ብትከታተሉ አሪፍ ነው። በደንብ ግልጽ እንዲሆንላችሁ እስከ መጨረሻው በደንብ አድርጌ ስለማስረዳ ማለት ነው። እንደነገርኳችሁ በኦንላይን ብቻ እንደዚህ በመሰራው ብቻ አይታችሁ መጀመር ትችላላችሁ ስራውን። የሲንጀሩን መጀመሪያ የሚለምዱትን ነገሮች ማስተካከል ነው፣ ሲንጀሩ ላይ ያሉትን ማሽኑ ላይ ያሉትን። ከዛ ውጭ ግን አቆራረጥም ሁሉንም ነገር በቦታውና በስርዓቱ ስለማሳያችሁ የሁሉንም በክፍል አድርጌ ያሳያችኋለሁ። ስለዚህ ያንን መከታተል የሚጠበቅባችሁ። ለቻናል አዲስ ሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። እንዲሁም የምለቃቸው ቪዲዮዎች ከተመቻችሁ ደግሞ ላይክ፣ ሼር በማድረግ ለዘመድ ለጓደኛ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። አድራሻዬ ወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን። እና እንግዲህ የሲንጀር ትምህርት ክፍል 5 ይህንን ይመስላል። ቀጣይ ክፍል 6 ላይ ደግሞ የዚህን ልብስ አገጣጠም እንዴት አድርጌ እንደምገጥምና እንዴት አድርጌ ላይ እንደማደርግ አሳያችኋለሁ። እዛ ላይ የዛሬውን ቪዲዮ እንደምትወዱት አልጠራጠርም። ከወደዳችሁት ላይክ አድርጉት። እንዲሁም ለዘመድ ለጓደኛ ለቤተሰብ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። ባላችሁበት ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን። ከዚህም በተጨማሪ ሌሎች እቃዎች የምትፈልጉ ከሆነ ኤሌክትሮኒክስ እቃዎች ሊሆን ይችላል፣ እንደገና አልባሳት ሊሆን ይችላል፣ ማንኛዎቹንም የፈርኒቸር እቃዎች ሊሆን ይችላል። ከነዚህ በተጨማሪ ማንኛዎቹንም እቃዎች እዘዙኝ፣ ባላችሁበት ማድረስ እችላለሁ። እና ኢንሻአላህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።